በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። ይህ የኔታ ምስሎች የዩቲዩብ ገጽ ነው። በዛሬው ቪዲዮአችን ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የዕርገት በዓል ምንነት፣ አስተምህሮ እንዲሁም ትርጓሜ እንማማራለን። ይህንን ቪዲዮ ላይክ በማድረግ ይጀምሩ፣ እንዲሁም ለወዳጅ ዘመዶ ያጋሩ። የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን። ዕርገት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። ዕርገት የሚለው ቃል አርገ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ከታች ወደ ላይ መውጣት፣ ከፍ ከፍ ማለት፣ ማረግ ማለት ነው። ዕርገት ወይም አሴንሽን ሲባልም ማረግን፣ ከፍ ከፍ ማለትን፣ ወደ ላይ መውጣትን ያመለክታል። በዓለ ዕርገትም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን የማዳኑን ሥራ ጨርሶ ወደ ላይ መውጣቱና በቀደመ ክብሩ በአብ ቀኝ መቀመጡ የሚከበርበት በዓል ነው። ለዚህም መሠረት እንዲሆን አርዮስን ለማውገዝ በኒቅያ የተሰበሰቡት ቅዱሳን አበው አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በክብር ወደ ሰማይ አረገ በአባቱም ቀኝ ተቀመጠ ብለው ዕርገቱን በቅዱሳት መጻሕፍት ዋቢነት አስረግጠው ደንግገዋል። አምላካችን ምሉዕ በኩለሄ ሁሉን የሞላና በሁሉም ቦታ የሚኖር ነው። ስለዚህ ጌታችን በባህሪው መውጣት መውረድ የለበትም። ወረደ ተወለደ ሲባል ፍጹም ሰው መሆኑን የትህትና ሥራ መፈጸሙን ከመናገር ውጪ ከዙፋኑ ተለየ ማለት እንዳልሆነ ሁሉ አረገ ወጣ ሲባልም ከሰማያዊው ዙፋኑ ተለይቶ ነበር ማለት አይደለም። በምድር ላይ ሊሰራ ያለውን ሁሉ መፈጸሙን ያመለክታል እንጂ። እንዲሁም ጌታችን በዕርገቱ ምክንያት ከቤተ ክርስቲያን የተለየበት ጊዜ የለም። ነገር ግን ዕርገቱ በሥጋው የተደረገውን ዕርገቱን ያመለክታል። ይህም ዕርገት ቅዱስ ሥጋው በምድር የስበት ቁጥጥር ወይም ግራቪቴሽናል ፎርስ የማይዘው ለመሆኑ አስረጂ ነው። በሌላ በኩል ደግሞ አምላካዊ ሥልጣኑን ያሳያል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱ በምድር ላይ የሚሠራውን የትህትና ሥራ የመፈጸሙ ምልክት ነው። ዕርገቱም ልበ አምላክ ክቡር ዳዊት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ፣ በእልልታና በመለከት ድምፅ ላረገ ለአምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ምስጋና አቅርቡ እንዳለው በታላቅ ክብር እልልታና ምስጋና ነው። ይህም በመዝሙረ ዳዊት ምዕራፍ 46 ከቁጥር 5 እስከ 6 ተጽፎ እናገኘዋለን። እንዲሁም አርገ ውስተ አርያም ፄዊወከ ፄዋ ወወሀብከ ጸጋከ ለእጓለ እመሕያው፣ ምርኮን ማርከህ ወደ አርያም ወጣህ ለሰው ልጆችም ጸጋን ሰጠሃቸው ሲል በመዝሙር 67 ከቁጥር 18 እንዳለው ጌታችን የድል ዕርገትን ያረገው ወደ ባሕርዩ አባቱ ቀኝ ነው። በእርሱ ዕርገት የጸጋ መንፈስ ቅዱስና የዳግም ምጽአት ተስፋዎች ተሰጥተውናል። የእርሱ ዕርገትም ለነፍሳችን ዕርገት ለዕርገተ መንግሥተ ሰማያት አርአያ ሆኖናል። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው ክታቡ ይህንን ሲያስረዳ ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታችንን በአየር እንቀበለው ዘንድ ከእርሱ ጋር በደመና እንነጠቃለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 17። ሊቁ ቅዱስ ያሬድም ዝማሬ በተባለው መጽሐፍ የጌታችንን ማዳን ከጽንሰቱ ጀምሮ እስከ ዕርገቱ ብሎም እስከ ዳግም ምጽአቱ ከብሉያትና ከሐዲሳት እያጣቀሰ አምልቶና አስፍቶ በተናገረበት የምስጋና ክፍል አርገ ሰማያተ በአምደ ደመና ለድንግል ዘፈታ ማይጸና ለደቂቀ እስራኤል ዘአውረደ መና ውእቱኬ ዛድሃና ለሶስና እምደረበናት አርገ ሰማያተ በአምደ ደመና፣ በደመና ወደ ሰማይ አረገ፣ የድንግልን ማይጸን የፈታ ለእስራኤል ልጆች መናን ያወረደ፣ ሶስናን ከረበናት እጅ ያዳነ፣ በደመና ወደ ሰማይ አረገ ብሏል። አረገ መባሉ የሌለበት ቦታ ኑሮ ካለበት ወደ ሌለበት ቦታ ሄደ ማለት አይደለም።
የማዳን ሥራውን ፈጽሞ ወደ ባሕርይ አባቱ መመለሱን የማዳን ሥራውን መፈጸሙን በሥጋ በክብር ማድረጉን ለመግለጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደመና አረገ ሲል በክብር ማድረጉን ልዕልናውን መግለጹ ነው። ደመና ክብሩ ልዕልናው ነውና በደመና አረገ መባሉ በእመቤታችን ጀርባ መታዘሉን ለመግለጥ ነው። ደመና ተብላ የተገለጠችው እመቤታችን ድንግል ማርያም ናትና ከማርያም በነሳው ሥጋ አረገ ማለት ነው። ነቢየ እግዚአብሔር ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ብሎ አስቀድሞ በትንቢቱ የተነገረላት ደመና እመቤታችን ናት። ሊቁ ቅዱስ ያሬድም ደመናሰ ዘይቤ ይእቲኬ ማርያም እንተ ጾረቶ ዲበ ዘባና፣ ደመናስ የሚላት አምላክን በጀርባው የተሸከመችው ማርያም ናት በማለት ያስረዳል። ስለዚህ በደመና አምድ አረገ ሲል ከድንግል ማርያም በተዋሃደው ሥጋ ወደ ሰማይ አረገ ማለት ነው። ልበ አምላክ ክቡር ዳዊት በምስራቅ በኩል ወደ ሰማያት ለወጣ ወይም ላረገ ለእግዚአብሔር ዘምሩ የኃይል የሆነውን ቃሉን እነሆ ይሰጣል ብሎ የዘመረው ይህንኑ ያጠይቃል። ምስራቅ የተባለች የድንግል ሥጋ ተዋህዶ አርጓልና። በዓለ ዕርገት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በየዓመቱ በታላቅ መንፈሳዊ ክብር ከሚከበሩት በዓላት አንዱ ነው። በዓሉ የሚውልበት ዕለት ሐሙስን ከባይለ ትንሣኤ 40ኛውን ቀንን አይለቅም። የጌታችን ዕርገት ከትንሣኤ በኋላ በ40ኛው ቀን በስድስተኛው ሐሙስ የሚከበረው ቅዱስ ሉቃስ በሐዋርያት ሥራ ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው ብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው በማለት የጻፈውን መሠረት በማድረግ ነው። ቤተ ክርስቲያንም ይህንን ትምህርት ኪዳን ብላ ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለሐዋርያት የነገራቸው መጽሐፈ ኪዳን ይባላል። ዕርገቱም የተፈጸመው ስለ ምጽአቱ ባስተማረበትና ዳግም ይመጣል ተብሎ በሚጠበቅበት በደብረ ዘይት ተራራ ነበር። ወንጌላዊው ቅዱስ ሉቃስ ይህንን እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ ብሎ በሉቃስ ወንጌል ምዕራፍ 24 ከቁጥር 50 እንዲሁም በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ፣ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ብሎ በሐዋርያት ሥራ ምዕራፍ 1 ከቁጥር 12 ላይ አስፍሮታል። በልደቱና በትንሣኤው የተገኙትና ለሰው ልጆች መልካሙን ዜና ያበሰሩት ቅዱሳን መላእክት በዕርገቱም ተገኝተው ለ11ዱ ሐዋርያት የዳግም ምጽአቱን ነገር አሳስበዋቸዋል። ቅዱስ ሉቃስ ይህንን ሲገልጽ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ሲል በሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 11 ተጽፏል። ቅዱስ ዮሐንስም እንደተናገረው እርሱ ዳግም ሲመጣ ሐዋርያቱ ብቻ አይደለ የወጉት ጭምር ያዩታል ብሎ ጽፎልናል። የጌታችንና የመድኃኒታችን ኢየሱስ ዕርገት በመርቀቅ ወይም በርቀት ሳይሆን ቀስ በቀስ ሐዋርያት እያዩት በመራቅ ወይም በርህቀት ነው። ቅዱስ ሉቃስ ይህንን ሲያስረዳ ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው በማለት በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ላይ ገልጾታል። ይህም የሚያመለክተው የሚታይ የሚዳሰስ ሥጋን ይዞት እንዳረገ ነው። ቅዱስ ጎርጎርዮስ ዘንዚናዙ በቅዳሴው በአካል ወደ ሰማይ ባረክበት ዕርገትህ ላይ እንዳለው በአካል ነው ወደ ሰማይ ያረገው። ሊቁ ቅዱስ ዮሐንስ አፈወርቅም በቅዳሴው በዚያች ሥጋ በመለኮት ኃይል ወደ ሰማይ ወደ ቀድሞ አኗኗሩ አረገ ያለው ይህንን ለማመልከት ነው። ይህንን ሲያብራራ ሕማም የሚስማማው ግዙፍ ሥጋን ተዋህዶ ሳለ ከስቅለቱ አስቀድሞ በባህር ላይ ከሄደ ዛሬ ነፋስን ከፍሎ ሲያርግ ቢታይ
ማንም ማን አይጠራጠር ሥጋው አልተለወጠምና በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞቱና ከትንሣኤው አስቀድሞ በውሃ ላይ እንደተራመደ ሁሉ በለበሰው ሥጋ ወደ ሰማይ ማድረግም እንደሚቻለው አስረድቷል። ይህም ሃይማኖተ አበው ዘዮሐንስ አፈወርቅ ክፍል 13 ምዕራፍ 87 ላይ ተጽፎ እናገኘዋለን። ቅዱስ ሉቃስም እያዩት ከፍ ከፍ አለ ማለቱ በእርግጥ ዕርገቱ በአካል እንደነበር ያስረግጥልናል። ምክንያቱም ሰው መለኮትን መመልከት አይችልምና። ሊቁ አባ ጊዮርጊስ ዘጋስጫም ስለ ጌታችን ዕርገት በደብረ ዘይት ከደቀ መዛሙርቱ ጋር ሲመገብ እጁን በደቀ መዛሙርቱ ላይ አኖረ፣ እያንዳንዳቸውንም ባረካቸው። ከዚያ የእሳት ደመና ተቀበለው፣ ከእነርሱም ሰወረው። በጨርቅ የተጠቀለሉት ይህ ሥጋ በኪሩቤል ክንፎች ተጋረደ። በጉልበት ያቀፉት ይህ ሥጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበና የተጠማ ይህ ሥጋ እህል መብላት፣ ወይን መጠጥን፣ ውሃም መጠጣት ወደማይሻበት ወደ አርያም ከፍታ ወጣ። በሊቀ ካህናቱ አገልጋዮችና በጲላጦስ አደባባይ ራቁቱን የቆመ ይህ ሥጋ በምስጋና መብረቅ ተሸፈነ፣ በእሳት ደመናም ተጋረደ። ጉንጮቹን በጥፊ የተመታ ይህ ሥጋ ከፍ ከፍ አለ ብሏል። ቅዱስ ማርቆስ የጌታችንን ዕርገት በገለጸበት አንቀጽ ጌታችን ኢየሱስም ከተነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱም በእግዚአብሔር ቀኝ ተቀመጠ ሲል በማርቆስ ወንጌል ምዕራፍ 16 ከቁጥር 19 ተጽፏል። ወደ ሰማይ የሚለው ቃል ወደ ሰማየ ሰማያት ማለት ነው። ይህም ሰለሞን የእግዚአብሔርን ቤተ መቅደስ በሚሰራበት ወቅት በጸለየው ጸሎት ውስጥ እግዚአብሔርን በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ ብሎ በአንደኛ ነገሥት ምዕራፍ 8 ከቁጥር 27 ተጽፎ እናገኘዋለን። አረገ የሚለውም መላእክት አሳረጉት አላለም። በራሱ ኃይልና ስልጣን ማረጉን ያሳያል። ከጌታችን በቀር በራሱ ኃይል ያረገ የለም። ሌሎች ቅዱሳን ለምሳሌ ኤልያስና ሄኖክም ቢሆኑ እግዚአብሔር አሳረጋቸው እንጂ በራሳቸው ስልጣን አላረጉም። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ይህንን የእግዚአብሔር ልጅ ግን ያለ መሰላል በሚንቦጎቦግ የደመና ተን ወይም ጉም አረገ፣ መለኮቱ ይተጋለታልና ወደ አየራትም ነጥቆታልና ነገደ መናብርት ሊያሳርጉት አልመጡም። እርሱ ራሱ በመለኮቱ ኃይል አብን ተካክሎ በቀኝ በኩል ተቀመጠባቸው ሲል ገልጾታል። ቅዱስ ያዕቆብ ዘስሩግም ስለ ዕርገት በተናገረበት አንቀጽ በራሱ ስልጣን ተነሳ፣ እርሱን ያስነሳው ማንም አይደለም፣ በሚያርግም ጊዜ ማንም እርሱን ያሳረገ አይደለም። ኤልያስን አስመልክቶ ዕርገቱ በጌታ አማካይነት የሆነ ነውና እንዲያርግ ያደረገው ጌታ ነው። ከዚህም የተነሳ በሰረገላና በእሳት ፈረስ የከበረ ስነ ስርዓት ተደረገለት። ይህም በሁለተኛ ነገሥት ምዕራፍ 2 ከቁጥር 11 ተጽፎ እናገኘዋለን። ምክንያቱም ወዳረገበት ቦታ በራሱ ማድረግ አይቻለውምና። የጌታችን ግን እንደተጻፈው ተለየ። ወደ ላይ ለመነሳት ምንም አይነት መንኮራኩር አላስፈለገው። በአንድ ቦታ በተወሰነ ጊዜ የሚቀመጡት ሰው በአጋዥ መውጣት ያስፈልገዋል። ምክንያቱም የሰው ልጅ ብቻ ነውና፣ የእግዚአብሔር ልጅ ግን ራሱ እግዚአብሔር ነውና መንኮራኩር አያስፈልገው በማለት የእርሱ ዕርገት በራሱ ስልጣን መሆኑን አብራርቶታል። ጌታችን በዕርገቱ በአብ ቀኝ ተቀመጠ መባሉ ለእግዚአብሔር ግራና ቀኝ ታችና ላይ ኖሮት ሳይሆን ወደ ቀደመ ክብሩ መመለሱን በስልጣን እኩል መሆናቸውን የሚያስረዳ ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ከቁጥር 7 ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ፣ እንደ ሰውም ሆኖ ራሱን አዋረደ የሚለው ቃል ጌታችን በስጋዌው ራሱን በፈቃዱ ዝቅ አደረገ እንጂ በክብር ከአብ ከመንፈስ ቅዱስ እንደማይለይ ያስረዳናል። በቤተ ክርስቲያን አስተምህሮ መሰረት በአብ ቀኝ ተቀመጠ ማለት በስልጣን አንድ መሆንን ያሳያል። ስለዚህም ነቢዩ ዳንኤል በትንቢቱ በሌሊትም ራእይ አየሁ፣
እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለውም ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ሲል በዳንኤል ምዕራፍ 7 ከቁጥር 13 ተጽፎ እናገኘዋለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ስንል በክብር በልዕልና ከአብ ጋር እኩል ነው ማለታችን ነው። ይህም ከተዋሕዶ በፊት ደካማ በደለኛና ውርደት ይስማማው የነበረው የኛ ሥጋ ከተዋሕዶ በኋላ ጸጋን የሚያድል እውነተኛ ፍርድን የሚያደርግ ከአብ ከመንፈስ ቅዱስ ጋር እኩል ሥልጣን ያለው እውነተኛ ፈራጅ አምላክ እንደሆነ ለመግለጽ ነው። ወልድ በመለኮቱስ ከአብ ሥልጣን ዝቅ ያለበት የዓይን ጥቅሻ ያህል ጊዜ እንኳን የለም። ቀኝ የሚለው ቃል ኃይልን፣ ቅድስናን ወይም ክብርን የሚያመለክት ነው። ኃይልን ከመግለጽ አኳያ ነቢየ እግዚአብሔር ክቡር ዳዊት የእግዚአብሔር ቀኝ ኃይልን አደረገች፣ የማነ እግዚአብሔር ገብረት ኃይለ ሲል ተናግሯል። ክብርም ከመግለጽ አኳያ ጻድቃንን በቀኙ ያቆማቸዋል እንላለን። ስለዚህም የእግዚአብሔር ቀኝ ማለት የእግዚአብሔር ኃይል፣ ጽድቅ፣ ክብር ማለት ነው። ይህም በብዙ የመጽሐፍ ቅዱስ ክፍሎች ውስጥ ሰፍሮ ይገኛል። የጌታችን የኢየሱስ ክርስቶስ ትንሣኤው በተስፋ ለምንጠብቀው ትንሣኤያችን አርአያ እንደሆነው ዕርገቱም ለዕርገተ ነፍሳችን መንግሥተ ሰማያትን ለመውረሳችን አርአያ ምሳሌ ነው። እግዚአብሔር ወልድ የጻድቃንን ዕርገት ያስገነዝብ ዘንድ አረገ። ከኛ የተዋሃደውን ሥጋ በዕርገቱ ከአባቱ ቀኝ በእግዚአብሔርነቱ አስቀመጠው። እንግዲህ በዕርገቱ የእኛን ሥጋ ከመላእክት ሁሉ በላይ አክብሮ በሰማያት ከአብ ከመንፈስ ቅዱስ ጋር አስተካክሎ ካስቀመጠውማ እንደምን እኛን መንግሥተ ሰማያትን አያስወርሰንም ሊባል ይችላል። ክርስቲያኖች በሰማያት ስፍራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብረን እንደምንቀመጥ የጌታችን ዕርገት ያረጋግጥልናል። የጌታችን ዕርገት ዓይነ ልቡናችንን እሱ ወዳለባት መንግሥተ ሰማያት ይመራል። ቅዱስ ጳውሎስም ይህን ሲያስረዳ እንዲህ ይላል፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ እናንተ ደግሞ ከእርሱ ጋር በፍጹም ክብር ተገለጣችሁ። ይህም በቆላሲስ መልእክቱ ምዕራፍ 3 ከቁጥር 1 እስከ 4 ተጽፎ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዕርገቱ የተስፋ ቃል ኪዳን ሰጥቶ ነበር። ለምሳሌ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣምና እኔ ከሄድኩ ግን እርሱን እልክላችኋለሁ። ይህም በዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ተጽፎ እናገኘዋለን። እርሱ በአካል ስለሚለያቸው የሐዘን ስሜት እንዳይሰማቸው የሚያጽናና መንፈስ እንደሚልክላቸው ከሞቱ አስቀድሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል ብሎ ነግሯቸዋል። ከምድራዊው አስተሳሰብና ከሥጋ መንፈስ እንዲላቀቁ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ኃይልን ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸዋል። ይህንንም ተስፋ በማመን ጌታችን ሲያርግ ወደ ሰማይ ትኩር ብለው ይመለከቱ የነበሩት ደቀ መዛሙርት በ50ኛው ቀን መንፈስ ቅዱስ ወርዶላቸዋል። እኛም ዕርገቱን እያሰብን ዓይናችንን ወደ ሰማይ እናነሳለን። የራሳችንንም ዕርገት ተስፋ እያደረግን ልባችንን ወደ ሰማያዊው ሕይወት ከፍ ከፍ እናደርጋለን። በክብር ያረገ አምላክ ከትንሣኤ ሙታን በኋላ ያለውን ዕርገታችንን የክብር ያድርግልን። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።